የትኛውም ፊልም ሜከርም የቴዲ ልክ አገኘው ብዬ አላም። በጣም የሚገርም ዲጄ ነው። በነገራችን ላይ ተዋናይ ይሆናል ብሎ አንድ ቀን አስቦ አያውቅም። ከኔ ጋር ብዙ ቤት ሰርተናል። ሻላይ የሚለውን የሙዚቃ ክሊፑን የቀረጸው እንግዳ ሰው ቴዲ ነው። እያንዳንዷን ሲዲ አውቃት ነበር። ወደ 70 ፊልም በእርሳት ምናምን ሰርቷል። በ70 ውስጥ ግን ተመሳሳይ ገጸ ባህሪ ደግሞ አያውቅም። ሙዚቃዋ የጥበብ ቤት ጋር ያለው አርኬሌት ጋር ነው። በጣም ይገርመኝ ነበርና ቴዲ የሰባ ብዕርተኛ ባላገኘው ለተዋናዮችም ትምህርት ነው። ወይዘው ምን ያህል እንደሚጨነቅና እንደሚታመም እኔ በቅርብ አውቃለሁ። ቴዲ አንድ ስክሪፕት ሲሰጠውና አናላይዝ ሲሰራ በጣም ነው የሚያሳዝነው። አልተወራለትም፣ አልተነገረለትም። ሰላም እንዴት ናችሁ? ሁሉ ሰላም አልናለን። ደራሲ ዳይሬክተር አንዱዓለም ደጀኔ አንዱፓ እባላለሁ። ሰላም ጤና ይስጥልኝ። ዲጄ ኩልኝ ከለንደን። እንግዲህ ዛሬ የምንጫወተው ስለ እንግዳ ሰው ሀብቴ ቴዲ ነው። ቴዲ ያው ሁላችንም እንደምናውቀው ትልቅ የፊልም ተዋናይ ነው እና ቴዲ እንግዲህ ከኤልሻዳይ ኪነ ጥበባት ማዕከል ጋር የተያያዘ ታሪክ ስላለን ኤልሻዳይ ኪነ ጥበባት ማዕከልን እያያዝኩ ነው የሚሄደው ማለት ነው። ዛሬ እንግዲህ ብቅ ያልኩት አንዳንድ ነገር ስለ ቴዲ እንግዳ ሰው ሀብቴ ለማለት ነው። በዚህ አጋጣሚ እድሉን ስላገኘው ከልብ አመሰግናለሁ። የዛሬ 18 ዓመት በፊት በኤልሻዳይ ኪነ ጥበባት ማዕከል ትልቅ ዓላማ ይዘን በ180 የሚጠጉ አባላቶች ይዘን እንሰራ ነበር። በዛ ውስጥ ዳንሰኛ፣ ተወዛዋዥ፣ ቲያትር፣ ስዕል፣ ቅርጻቅርጽ፣ ሞዴሊንግ ዘርፈ ብዙ ስራዎች ይሰሩበት የነበረ ትልቅ የኪነ ጥበባት ማዕከል ነው። ከቴዲ ጋር ትውውቃችን አንድ አካባቢ ነው ያደግነው። እኔ ቄራ 42 ያው አልማዝዬ ሜዳ የሚባል አካባቢ ነው ተወልጄ ያደግኩት። ያው እነ ሰለሞን ቦጋለ፣ ቢኒያም ወርቁ፣ ያሬድ ጉ የመሳሰሉ አንጋፋ አርቲስቶች የወጡበት ነው። ቴዲ ደግሞ ወደ መብራት ኃይል ስለሆነ ያን ያህል ርቀት የለንም እና በአጋጣሚ አይዲያ የዳንስ ግሩፕ እዛ ላይ ነው የተገናኘ ነው። በጣም ከሚገርመኝ ነገር ምንድነው ያው ቴዲ ከዛ በፊት የካሜራ ባለሙያ ነው እና ኤምዲ የሚባለው ካሜራ ምናምን ይቀርጽ ነበረ ከኢሳያስ ጋር ይመስለኛል። እዛ ተቀጥሮ ፈን ክሊፖች ቴዲ ይሞክር ነበረ። በጣም ሂንቱ ነበረውና በዛ አጋጣሚ እኔ ቶም ተምሬ ነበር ቪዲዮግራፊ፣ እሱ ባልሳሳት ሻሎም ተምሯል እና ያንን ነገር ለማዳበር ሰርጎች አብረን እንሰራ ነበረ። ቴዲም አብሮኝ እኔም አብሬ ሆኜ በጣም ብዙ ነገሮችን ቀስመናል። ከዛ በኋላ ወደ ኤልሻዳይ ኪነ ጥበባት ማዕከል ስንመጣ በጣም ጎበዝ ሙዚቀኞች፣ ዳንሰኞች፣ ተወዛዋዥ ብዙ አይነት ባለሙያዎች ስለነበሩ ያን ነገር ደግሞ በቪዲዮ እየቀረጽን ወደ ህብረተሰቡ ለማሰራጨት ያው ካሜራማን ያስፈልገን ነበር። ያን ነገሮችን ደግሞ የሚሰራልን የነበረው ቴዲ ነው ማለት ነው። ከዛ እንግዲህ እያለ ነው ቴዲ ብዙዎቻችሁ አታውቁት ትችላላችሁ። የአብርሃም ሻላይ ሙዚቃ ሻላይ የሚለውን ሙዚቃ ክሊፕ ዲላ ድረስ ሄዶ የሙዚቃ ክሊፑን የቀረጸው እንግዳ ሰው ሀብቴ ቴዲ ነው። የመማርና አንዳንድ ትሬኒንጎችን የማድረግ እድሉን ያገኘ ነው። በዛ ላይ ትንሽ ቴዲ ይገፋ ነበረ፣ እኛም ብዛም አልነበርንም። ከዛ ነው ወደ ኤልሻዳይ የኪነ ጥበብ ማዕከል ሰፋ አድርገን ብዙ አባላትን ባልሳሳት ከ180 በላይ አባላት ነበረ። ዘርፉም ትንሽ ሰፋ ይል ነበር። ሞዴል ነበረው፣ ቲያትር በጣም ይሰራ ነበረ። በጣም ብዙ ልጆች ነበሩ። ከዛም የወጡ ልጆች እንደ አዲሱ ለገሰ፣ አንድዬ፣ አንድ ላይ መስፍን ኡልማ እንዲሁም ቴዲን ጨምሮ ብዙ ልጆች ወጥተዋል።
እዛ ላይ ብዙ እንቅስቃሴዎች እናደርግ ነበረ። ቴዲ በእውነት ለመናገር ዳንሰኛና ወይ ሲኒማቶግራፈር እሆናለሁ ራሱ እሆናለሁ ብሎ እንጂ የሚያስበው ተዋናይ እሆናለሁ ብሎ አንድ ቀን አስቦ አያውቅም ብዬ በድፍረት መናገር እችላለሁ። ለምን ብትሉኝ ትወና ነው ወይም ደግሞ መተወን ነው ወደሱ ህይወት የመጣው። እንዴት መሰላችሁ? ከተለያዩ ባለሙያዎች ጋር ብዙ ልምድ ቀሰምን። ከዛ በኋላ የሻደይ ኪነ ጥበባት ማዕከል ፊልም መስራት እንፈልጋለን፣ ፊልም እንሰራለን ብለን አመንን። ለዛም ነገር ደግሞ እንቅስቃሴ ማድረግ ጀመርን። ለዛ ነገር ደግሞ ወሳኙ ፕሮዲሰር ነበር። ፕሮዲሰር አገኘን። ከዛ በኋላ ፋሲል ትልቅ የማግስት ዳይሬክተር ፋሲል ዳይሬክት እንዲያደርግ ጋበዝ ነው። ድንበር የሚል ፊልም ተጻፈ። ኢሳያስ ነው ካሜራውን የቀረጸው። ኤምዲ የሚባለው ካሜራ ማለት ነው። ካስታወሳችሁት የዛሬ 10 ዓመት 13 ዓመት የነበረ ካሜራ ነው። በሱ ካሜራ ድንበር የሚባለው ፊልም ተሰራ ማለት ነው። ድንበር የሚለው ፊልም ሲሰራ ወደ 180 የኛን ሌላም ደግሞ ተጨማሪ ወደ 300 ሰው ምናምን ኮረስ ወይ ደግሞ አጃቢ ተዋናይ ተቀጥሮ እንደ ወታደር ሰልጥነን እንደ ወታደር ተሰርቶ ነው ያ ፊልም አዳአ ደብረ ዘይት የሚባል አካባቢ ሀገር የተሰራው ማለት ነው። ዳይሬክተሩ ያው ቴዲ አስቦት አይደለም እንዲተውን ተመረጠ ማለት ነው። እና ያን ነገር ለመቀበል እውነት በጣም ከብዶት ነበር ትዝ ይለኛል። በዛ ውስጥ እንግዲህ ትወና ወደ ቴዲ መጣ ምላችሁ ለዛ ነው። በጣም የሚገርም ዲጄ ነው። በነገራችን ላይ ከኔ ጋር ብዙ ቤት ሰርተናል። ከአዲስ አበባ እስከ ደብረ ዘይት አየር ኃይል የሚገርም ክህሎት አለው። ይሄ የመገጣጠም ኤሌክትሮኒክስ ላይ ሳውንድ አጀስት ማድረግ በጣም የሚገርም ብቃት ያለው ሰው ነው። አይዶን አሁን ላይ የት እንደደበቀው ግን በጣም እንትን ነበረው። ከዛ በጣም ከባድ ነበረ። የመጀመሪያው ኢትዮጵያ ውስጥ የውጊያ ፊልም ነው። እስካሁን ድረስ የውጊያ ፊልምም አለ ብዬም ማቆ ፊልምም የለም። ከዛ ያ ፊልም ላይ በተዋናይነት እንግዲህ የመጀመሪያ ፊልሙን ተሰጠው። ያን ነገር በጣም አፋችንን በሚያስከድን መልኩ በዛ ጊዜ እንግዲህ ያን ፊልም በሚገርም ብቃት ተወጥቶት ተወነው ማለት ነው ድንበር የሚለውን ፊልም። ከዛ በኋላ ለቴዲ የተዋናይነት ሀሁ ወይም ደግሞ ህይወት ጀመረ። ኢቭን በዛን ሰዓት ላይ የምናጫወት የነበረው በሲዲ ነበርና ይገርማል። ሙሉ እኔ ሰጥቼው ሙሉ ሲዲ እኔ 100% ጥዬ መሄድ እችላለሁ። እና እያንዳንዷ ሙዚቃ እንግዲህ በዛ ሰዓት ላይ ኮሌክሽን ላይ ነው የሚኖረው። 3 ቁጥር ላይ ምን አለ የሆነ በወረቀት ጽፈህ ነው ምናምን እና እያንዳንዷን ሲዲ አውቃት ነበር። ሙዚቃዋ የጥበቡ ቤት ጋር ያለው አርኬሌት ጋር ነው። በጣም ይገርመኝ ነበርና ልክ እንደራሱ አድርጎት ነበር የሚያጫውት የነበረውና ትንሽ ድብቅ ችሎታ ነው ብዬ መናገር እችላለሁ። ከዛ በኋላ ጅራፍ የሚለው ፊልሞች የተለያዩ ፊልሞችን ለህብረተሰቡ መድረስ ጀመረ ማለት ነው። እየሰራ መጣ። ከዛ ከኔ ጋራም ቴዲ ለኔም 2 ፊልሞችን ሰርቶልኛል። ዘመዴ ነሽና እንዳትረሳው። ቴዲ በጣም ከሚገርመኝ ነገር በዛ ጊዜ እኔ የመጀመሪያ ፊልሜ ነው። ነግሬውም አላውቅም። በጣም የሚገርም ቁም ነገረኛም ነውና ምን ያደርጋል ዘመዴ ነሽን ፊልም አንብቦት በጣም ደስ ብሎት ምን አለኝ፣ አንዱ ዓለም የዛ ጊዜ ወደ 27 ፊልም ሰርቷልና አንዱ ዓለም በዚህ ብቻ በቃኝ ጨረስኩ ብለህ ካሰብክ አእምሮህ ይዘጋል። እኔ ያየኸኝ 27 ፊልም ምናምን ሰርቻለሁ፣ ግን ከሰራው በኋላ ዞር ብዬም አላያቸውም። በእነዛ ፊልሞች አልታበይም። አንዱ ዓለም ለማደግ ከፈለክ አትታበይ። አንድ ስራ ከሰራ በኋላ እሱን ትተህ አዲስ ነገር ለመስራት ለማወቅ የሆነ ነገር ለማድረግ ጣር። እኔ እዚህ ጋር 27 ፊልም ስሰራ ዋናው ሚስጥሬ የሰራሁትን ስራ ዞር ብዬ አይቼው አላውቅም፣ ተመክቼበትም አላውቅም፣ ታብዬበትም አላውቅም። ስለዚህ ይሄን ነገር ነው እኔን እዚህ ያደረሰኝ አለ። እውነቱን ነው። ዛሬ ላይም በእውነት ነው በህይወቴ ውስጥ ይሄን ነገር ወስጄው እያንዳንዱ ስራ ከሰራው በኋላ ዞር ብዬ አይቻቸውም አላውቅም። ወደ 70 ፊልም ባልተሳሳት ምናምን ሰርቷል። በ70 ውስጥ ግን ተመሳሳይ ገጸ ባህሪ ደግሞ አያውቅም። ቴዲ በኢትዮጵያ ፊልም ኢንዱስትሪ ውስጥ በጣም ትልቅ ዋጋ ከፍሏል። ቴዲ ፊልም ሲጀምር ቲሸርት በማይገዛ ሂሳብ በነፃ አይደለ ብዙ ጊዜ ተናግሯል ሰርቶ፣ አሁን ደግሞ ጊዜውን ሰጥቶ እየሰራ ያለ ትልቅ ተዋናይ ነው። ለኢትዮጵያ የፊልም ኢንዱስትሪ ትልቅ የሚባል ዋጋ የከፈለ ትልቅ ተዋናይ ነው። በዚህ አጋጣሚ ኢሳያስ በቀለን ከልብ ማመስገን እንወዳለን። በጣም ሄልፕ ያደረገን የነበረ ካሜራ አንስቶ እስከ መስጠት በሰዓቱ
እንዲህ የዘፈን ክሊፖች ቴዲ ይሞክር ነበረ። በጣም ሂንቱ ነበረውና ቁጭ ብላችሁ የማውራት እድሉ ካጋጠማችሁ አሁንም በኢትዮጵያ ኢንዱስትሪ ውስጥ በአፍሪካ ብሎም በዓለም ተወዳዳሪ የፊልም ኢንዱስትሪ እንዲኖር በቃ በህይወቴ ደስተኛ መሆን የምፈልገው ወይ ደግሞ በቃ ደስ የሚለኝ ኢትዮጵያ በዓለም የፊልም ኢንዱስትሪ ውስጥ ራሷ ተወዳዳሪ ሆና ስትሸጥ የለም እንደ ኤክስፖርት ሲሸጥ እንደ ቱርክ ፊልም እንደምናምን ሲሸጥ ማየት ነው የሚለኝና ቴዲ እስካሁን ድረስ ባይዘው የአቅሙን ያህል ሰራ ብዬ አላምንም። በጣም ከአቅሙ በታች ያሉ ስራዎችን ነው እየሰራ ያለው ቴዲ። ደግሞ በህይወቴ እኔ ቆሜ ዳይሬክት በማድረጌ በማዘጋጀቴ ምስክር መሆንም እችላለሁ። ቴዲ የሰጠውን ስክሪፕት ከልኩ በላይ ከልኩ ሲያንስበት ነው ይሰማኛል ማለት ነው። ገጸ ባህሪ ሰተ ነው ሲተውነው የተሰጠው ገጸ ባህሪ ከአቅሙ በታች እንደሆነ እረዳለሁ ማለት ነው። የምር ከአቅሙ በታች ይሆንብኛል ማለት ነውና ቴዲ በእውነት የሰባ ብዕርተኛ አላገኘውም። የትኛውም ፊልም ሜከርም የቴዲ ልክ አገኘው ብዬ አላምንም። ቴዲ በጣም የሚችል ተዋናይ ነው። ቴዲ ሰው ሲረዳ እንደተረዳህ አይደለም አድርጎ የሚያደርግልህ በፍጹም። ቴዲ ሰው ሲረዳ ወይም ሲያግዝ እያገዘ እንደሆነ የሚሰማ አእምሮ ካለ ከሆነ ወራት በኋላ ነው እንጂ ቴዲ ሲያደርግ የሆነ ቦታ ላይ የሆነ ክንውን ሲያደርግ ቴዲ የሆነ ነገር አክቲቭ እያደረገ ነው አታውቅም። ቴዲ የሚገባ መቼ ነው? የሆነ ጊዜ ላይ ቴዲ እኮ ለካ እንዴ ምናምን እያልክ ነው የምታስበው የቴዲ ስራ ማለት ነው። ቴዲ በጣም ትዕግስተኛ ነው። በጣም በሆነ ቦታ ውስጥ ሳቅ ይጭራል፣ ደስታ ይጭራል፣ የሀዘተኞችን እንባ መጥረግ ይችላል። ቴዲ የተበደለ ሰው ማየት አይፈልግም በተፈጥሮ እና በጣም ግሩም የሆነ ልጅ ነው ቴዲ። የሰው ልጅ በጊዜ ስሌት የተበጀ ፍጡር ነው። የሰው ልጅ በደቂቃ፣ በሰዓት፣ በወር፣ በአመታት የሚቆጥር በሰዓት የተሞላ ፈንጂ በእጁ ይዟል። መቼ እንደሚፈነዳ ያውቅ። ጥበብ ከማየት ባለፈ መነካተት ተሻለች። የጥበብ ልብስ በሸካራው ሸማኔ እጅ የተሰራ በዓለማችን ተጽፈው ታትመው ከተነበቡ ህልቅ መጽሐፍት በላይ የሰው ልጅ በልቡ ጽፎት ራሷን በቦታ ያለፈው ይበዛል። አንድ ስንኝ ግጥም ከገጣሚ በላይ በአድማጭ የበዛ የተለየ ትርጉም አለ። በዓለም ላይ የተሳሉ ስዕሎች ሰዓሊው እንዳሰበው አልተተረጎመም። የሰው ልጅ የተሰማውን ሳይናገር በሞት የሚለይ አሳዛኝ ፍጡር። ያልተሰሙ ገጾች ስለሰራውን በህይወቴም ነገር ስለሆነም ደስ ይለኛል። ቀጥዬም ደግሞ በህይወቴ ደግሜ ከቴዲ ጋር በሰራ ሁልጊዜ እመኛለሁ። ሁልጊዜ የምመኘው ተዋናይ ነው። አልተወራለትም፣ አልተነገረለትም። ቴዲ ለተዋናዮችም ትምህርት ነው። ወይዘው ትወናም ለሚፈልጉ ልጆችም ደግሞ ሞዴል ነው እና በብዙ መንገድ ማንሳት እችላለሁ። ቴዲን የተለያየ ገጸ ባህሪያቶችን ሲሰራ ምን ያህል እንደሚጨነቅና እንደሚታመም እኔ በቅርብ አውቃለሁ። ቴዲ አንድ ስክሪፕት ሲሰጠውና አናላይዝ ሲሰራ በጣም ነው የሚያሳዝነው። አንድ ስክሪፕት ተቀብሎ ከዛ ስክሪፕት ጋር ነው የሚጋባው እና ከዛ ገጸ ባህሪ ጋር ነው የሚታመመው በጣም ረጅም ጊዜ ማለት ነው። የትኛውንም ደራሲ የትኛውንም ዳይሬክተር ስራ አይንቅም። በጣም አክብሮ ነው የሚቀበለው። ለስራው በጣም ትልቅ ክብር አለው። ወደ ሰፊ ነው እና በጣም የሚገርም ሰው ነው። ይሄን ይመስላል እንግዲህ ያው ሰዓት እንዳልይዝ ነው እንጂ ብዙ ነገር መጫወት እንችል ነበር። ቴዲም እንግዲህ ያለው ትልቅ ደረጃ ነው። ካንተ ከዚህም በላይ ብዙ ነገር እንጠብቃለን። በዚህ አጋጣሚ እድሉን አተው በተለያየ የስራ ዘርፍ ላይ ያሉ ልጆች እመነኝ አንተ የኛ መካሻ ነህና እዚህ ላይ ሆነ ማየታችን የለፋንበት ያው ከንቱ እንዳልቀረ ነው የምናየው። ስለዚህ ቴዲ ያለ ላይ እግዚአብሔር ይጨምርልህ። ሌላ ምንም አይደለም። እድሉን ስለሰጣችሁን ከልብ አመሰግናለሁ። መልካም ጊዜ። ቴዲዬ ገና አቅምህ ኢንተርናሽናል እንደሆነ አውቃለሁ። እንደ አፍሪካም እንደ ዓለምም እንደምታስብ አውቃለሁ። ሀሳብ ሁሉ ተሳክቶ እንደማይመጣም እርግጠኛ ነኝ። ዛሬ አንተ ምስክር ሆኜ ይሄን ነገር እንድናገር እግዚአብሔር ስለፈቀደ ትልቅ ክብርና ደስታ ይሰማኛል። በጣም አመሰግናለሁ። ሊልሻሌ ኪነ ጥበባት ማህበር ወይም ኪነ ጥበባት አባላቶች በሙላ እንግዲህ አብረን እንግዲህ ብዙ እንዘልቃለን፣ እንገናኛለን። በጣም ነው እንግዲህ ሁልጊዜ ነው የሚያነሳችሁ እና
እኛም እንወዳለን በኤርሻዴ ኪነ ጥበባት ማዕከል ስም አመሰግናለሁ። የሰው ልጅ በጊዜ ስሌት የተበጀ ፍጡር ነው። የሰው ልጅ በደቂቃ፣ በሰዓት፣ በወር፣ በአመታት የሚቆጥር በሰዓት የተሞላ ፈንጂ በእጁ ይዟል። መቼ እንደሚፈነዳ ያውቅ። ጥበብ ከማየት ባለፈ መነካት ትሻለች። የጥበብ ልብስ በሸካራው ሸማኔ እጅ የተሰራ ነው። በዓለማችን ተጽፈው ታትመው ከተነበቡ ህልቅ መጽሐፍት በላይ የሰው ልጅ በልቡ ጽፎት ራሱን በቦታ ያለፈው ይበዛል። አንድ ስንኝ ግጥም ከገጣሚ በላይ በአድማጭ የበዛ የተለየ ትርጉም አለው። በዓለም ላይ የተሳሉ ስዕሎች ሰዓሊው እንዳሰበው አልተተረጎመም። የሰው ልጅ የተሰማውን ሳይናገር በሞት የሚለይ አሳዛኝ ፍጡር። ያልተሰሙ ገጾች